ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ቃላት ምንባብ ልምምድ እያነበብን እየጻፍን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ሰረዘ ምን ብለን እናነባዋለን? ስሚያቸው ያው ይቺ ማናት? ሰ ከዛ ይችኛዋ ማናት? ረ ይቺ ዘ አንድ ላይ ሰረዘ ብለን እናነባቸዋለን ማለት ነው። ሰረዘ ሰረዘ ተብሎ ይነበባል። እሺ ቀጥታ ወደ ቀጣዩ ስናልፍ ይቺ ማናት? መ ረ ከዛችኛዋ ማናት? ጠ ጠና እስቲ እንደገናያቸው። እቺ ማናት አለን? ይቺ መ ከዛችኛዋ ማናት? ረ ይቺ አንድ ላይ ሲነበቡ መረጠ ብለን እናነባቸዋለን። መረጠ። እሺ በመቀጠል እነዚህ ናቸው። ለ ነ ከዛ ደ ደ ምን ይላሉ? ያው እቺ ለ ከዛችኛዋ መ ይቺ ደ ለመደ 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 ብለን እናነባለን ማለት ነው። ምንድነው እናንተ የሚጠበቅባችሁ አማርኛ ለማንበብ? መጀመሪያ ላይ ፊደሎችን እያንዳንዳቸውን መለየት። ፊደሎችን ከለያያችሁ በኋላ አንድ ላይ አያይዛችሁ ወይም አገጣጥማችሁ ማንበብ። እንደዚህ ካደረጋችሁ በቀላል መልመድ ትችላላችሁ። በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ቪዲዮ ላይ ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። ብቁ አንባቢና ጸሐፊ እንድትሆኑ እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ተ ይቺ ረ ከዛ ይችኛዋ ተ ያው ሲኒያቸው ይቺ ማናት አለ? ተ ከዛ ይችኛዋ ረ ይችኛዋ ተ አንድ ላይ ተረተ ብለን እናነባለን። ተረተ ብለን እናነባቸዋለን ማለት ነው። ተረተ። እሺ በመቀጠል ይቺ ማናት? ወ ከዛ ሰነ ወሰነ። ያው ይቺን ማናት? ወ ከዛ ቀጥላ ይቺ አይደለች? ይቺ ማናት? ሰ ይቺኛዋ ማናት? ነ አንድ ላይ ማን ብለን እናነባቸዋለን? ወሰነ 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። እቺ ማናት? ፈ ለ ቀ ቀ ሲ እንደገናያቸው እቺ ማናት? ፈ ከዛ እቺ ለ ይቺ ቀ አንድ ላይ ፈለቀ ፈለቀ ብለን እናነባቸዋለን ማለት ነው። ፈለቀ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ለ ቀ ከዛ ይቺ መ ያው የመጀመሪያው ይቺ ማናት? ለ ይቺ ቀ ይቺ መ አንድ ላይ ለቀመ ብለን እናነባቸዋለን። ለቀመ ለቀመ ብለን እናነባቸዋለን ማለት ነው። እሺ ወደ ቀጣዮች ሳልፍ እነዚህ ያው ይቺ ማናት? ገ ረ ይቺ መ አንድ ላይ ስናነባቸው ያው መጀመሪያው ማናት? ገ ከዛ ይቺ ረ ይቺ መ እስቲ አንብቡልኝ።
ገረመ ገረመ ብላችሁ ታነቧቸዋላችሁ። ገረመ ገረመ። እሺ ወደ ቀጣይ ስናልፍ እቺ ማናት? ጀ ናት። ጀ እቺ መ እቺ ረ ረ እሺ ያው እቺ ማናት? ጀ ከዛ እቺ መ እቺ ረ አንድ ላይ ጀመረ ጀመረ ብለን እናነባቸዋለን። ጀመረ። እሺ በመቀጠል ይቺ ማናት? በ ተ ነ ነ ናት። እሺ ያው ይቺ ማናት? በ ከዛችኛዋ ተ ይቺ ማናት? ነ አንድ ላይ በተነ በተነ። እሺ በመቀጠል እነዚህ ናቸው። ገ ረ ከዛቺ ፈ ፈ እሺ ያውቺ ማናት? ገ ይቺ ረ ይቺ ፈ ገረፈ 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 ብለን እናነባቸዋለን ማለት ነው። ገረፈ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ፈ ረ ከዛቺ መ ያው የመጀመሪያው ይቺ ማናት? ፈ ከዛችኛዋ ማናት? ረ ይቺ መ አንድ ላይ ፈረመ ብለን እናነባቸዋለን። ፈረመ። እሺ በእነዚህ ስንመለስ ይቺ ማናት? ሀ ገ ኘ ኘ ናት ይቺ። እሺ እያንዳንዳቸው እንያቸው። ይቺ ማናት? ተ ይቺ ገ ከዛችኛዋ ኘ ኘ ናት። አንድ ላይ ምን ብለን እናነባቸዋለን? ተገኘ ተገኘ ተገኘ። እሺ ወደ ቀጣይ ስናል ይቺ ማናት? ወ ከዛችኛዋ ረ ከዛቺ ደ ያው ይቺ ማናት አለ? ይቺኛዋ ወ ከዛቺ ረ ይቺ ደ ደ። ስለዚህ ማን ብለን እናነባለን? ወረደ ወረደ ብለን እናነባቸዋለን። ወረደ። ኦኬ በመቀጠል ይቺ ናት። ጀ ገ ነ እሺ ያው እስኪ አንድ ላይ እያንዳንዳቸውን ይቺ ማናት? ጀ ናት። ይቺ ገ ይቺኛዋ ማናት? ነ አንድ ላይ ጀገነ ጀገነ ብለን እናነባቸዋለን። ጀገነ። እሺ እነዚህ ይቺ በ ዘን ቀ ይቺ ለ ለ ለ ያው ይቺን ማናላት አልናት? በ ይቺኛዋ ቀ ይቺ ለ አንድ ላይ በቀለ በቀለ ብለን እናነባቸዋለን። በቀለ። እሺ ይቺ ማናት? ዘ ይቺ ፈ ይቺ ነ ነ ያው ይቺ ማናት? ዘ ከዛችኛዋ ፈ ይቺ ነ አንድ ላይ ምን ብለን እናነባለን? ዘፈነ ዘፈነ ብለን እናነባቸዋለን። ዘፈነ። እሺ ወደ ቀጣይ ስናልፍ ይቺ ማናት? በ ሰ ለ ለ ያው ይቺ ማናት? በ ይቺ ሰ ይቺ ለ በሰለ በሰለ ብለን እናነባለን። በሰለ። እሺ ወደ ቀጣዮች ስናልፍ
እቺ ማናት? ሰ የ መ መ መ ያው እቺ ማናት? ሰ ከዛ ቀጥለች የ እቺ መ አንድ ላይ ሰየመ ሰየመ ብለን እናነባቸዋለን ማለት ነው። እሺ ቀጣይ ቃላት እቺ ማናት? ጸ ለ የ የ ያው እቺ ማናት? ጸ እቺ ለ እቺ የ አንድ ላይ ጸለየ ጸለየ ብለን እናነባቸዋለን። ጸለየ። እሺ በመቀጠል ገ ገ መ መ ያው እቺ ማናት? ደ ገ መ አንድ ላይ ደገመ ብለን እናነባቸዋለን። ደገመ። እሺ ወደ ቀጣይ ስናልፍ እቺ ማናት? ፈ ለ ቀ ፈለቀ ፈለቀ በፊት መልካም። እሺ እቺኛስ? ጨ ከ ነ ጨከነ። ያው እስቲ እያንዳንዳቸው እቺን ማን ብለናል? ጨ እቺ ከ እቺ ነ አንድ ላይ ጨከነ ጨከነ ብለን እናነባቸዋለን። እሺ በመቀጠል እነዚህ ማናት? መ ቸ ገ ገ እስቲ እቺ መ ቸ ገ አንድ ላይ መሸገ ብለን እናነባቸዋለን። በዚህ አይነት መንገድ እየተለማመዳችሁ አማርኛ በአጭር ጊዜ ማንበብ መጻፍ ትችላላችሁ። ደግሞ በአጭር ጊዜ ማንበብ መጻፍ እንፈልጋለን የምትሉ ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም አናግሩን። እናንተ በአጭር ጊዜ ማንበብ መጻፍ እንድትችሉ አድርገን በሚመቻችሁ ሰዓት የትም ሀገር ሆናችሁ እናስተምራችኋለን። ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ለዛሬ የነበረ ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘን።